መንፈሳዊ አቅም ግንባታ በሚለው አንድ ሁለት ሀሳብ እስኪ ተናግሬ ማለፍ ፈልጋለሁ። የዛሬን ቀን እግዚአብሔር የተባረከ ይሁን። የብዙ ክርስቲያኖችን ህይወት ሳየው በጌታ ቤት እንግዲህ በዚህ ሰዓት የኔ ቢጤዎቼ የሚላቸው ወደ አርባዎቹ ቤት እድሜ የገባ ይሄን ያክል ጊዜ በጌታ ቤት ኖረናል፣ ግን በጌታ ቤት ምንም የሆነ አሻራ የሌለን ሰዎች አይነት ነው፣ በመንፈሳዊ በኩል ማለት ነው። መድረኮቻችን ላይ ሰዎችን ስናይ ሰዎች ጋር አልበሉም አልጠጡም፣ ለማደግም ጭምር የሆነ እንትን የሚያሳዩት ነገር የለም። የምነሳሱ ሰዎች አይደሉም። ሰዎች ምን ሆኖ ነው ትላለህ? ክርስትና ባህል ከመሆን ያለፈ ሌላ ህይወት የለም በእነሱ ህይወት ውስጥ። እኔ ማይ ይህ ነገር ለምንድን ነው የሚለው ሀሳብ ጋር ሲመጣ እንደኔ አንድ ሀሳብ ማስቀመጥ ፈልገዋለሁ። ያም ነህምያ ከባቢሎን ምርኮ በኋላ ወደ ኢየሩሳሌም ለመጡ ህዝቦች ዳስ በዓል ባከበረ ጊዜ ምዕራፍ 8 18 እና ምዕራፍ 9 ከቁጥር 1 እስከ 28 ባለው ቦታ ላይ እሱ የተናገራቸው ነገሮች አሉ። የመጀመሪያው ነገር ከኢያሱ ጊዜ ጀምሮ እንዲህ ያለ ጉባኤ በእስራኤል ምድር አልተደረገም፣ ከዚያ በፊትም አልነበረም፣ በኋላም አልሆነም ይላል መጽሐፉ ሲናገር እና በኢየሩሳሌም ላይ ያንን ዝግጅት መርሃ ግብሩን ሲያዘጋጁ ህዝብ እንግዲህ በባቢሎን ምድር ረጅም ጊዜ ለሰባ ዓመታት አይ ቲንክ አንድ ትውልድና ከአንድ ትውልድ ወይም ሁለተኛው ትውልድ ሁለት ትውልድ እድሜ ያለው ህዝብ ነው ከባቢሎን የተመለሰው። ያ ህዝብ ወደ ኢየሩሳሌም ሲመጣ ያዘጋጀው ፕሮግራም ምን ፕሮግራም ነው? ዳስ በዓል ነው። ግን ሰዎቹን ልቦናቸውን ወደ እግዚአብሔር የሚመልስ የንስሐ ፕሮግራም ነበር። የንስሐ ፕሮግራም ነበር። የመጀመሪያ እንግዲህ ፕሮግራሙ የሚዘጋጀው ለአንድ ሳምንት ነው። የዳስ በዓል በአንድ ሳምንት ውስጥ የመጀመሪያ 3 ቀናትን የሙሴ ህግ እንዲነበብ አደረገ። የሙሴ ህግ ይነበባል። ህዝበ እስራኤል ቆሞ ይሰማል፣ ያሰላስለዋል፣ ከቃሉ ጋር ራሱን ያያል። እንግዲህ ነህምያ ያነባዋል፣ ህዝቡ ያዳምጣል። ይህ ማለት እንግዲህ ሁላችንም እያነበብን እንዳለን አድርጋችሁ ሳሉ ያን ቃል ህዝቡ እያሰላሰለ እስከ 3 ቀን ከቆየ በኋላ በሶስተኛው ቀን ህዝብ በእግዚአብሔር ፊት ራሱን እንዲያዋርድ ተናገረ። ራሱ ዝቅ እንዲያደርግ ተናገረ። መጽሐፉን ባነብ ደስ ይለኛል፣ ብዙ ሀሳብ ስለያዘ። ከምዕራፍ 9 ከቁጥር 5 ሌዋውያኑም ኢያሱ፣ ቀድምኤል፣ ባኒ፣ አሰቤንያ፣ ሰራቢያ፣ ሆዲያ፣ ሰበንያ፣ ፈታያ እንዲህ አሉ። እነዚህ እንግዲህ መሪዎች ናቸው የህዝቡ። ቆማችሁ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን ባርኩ፣ እንዲህም በሉ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስም ይባረክ። አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያት ሰማያዊን ሰራዊታቸውንም ሁሉ ምድሩንና በእርሷ ላይ ያሉትን ሁሉ ባህሮቹንና በእነርሱ ውስጥ ያለውን ሁሉ ፈጥረሃል። ሁሉንም ሕያው አድርገዋል። የሰማዩም ሰራዊት ላንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብርሃምን መረጥ፣ ከኡር ከለውደውንም አወጣው። ስሙንም አብርሃም አልከው፣ ልቡም በፊት የታመነ ሆኖ አገኘው። የከናናዊውንና የኬጢያዊውን የአሞራዊውንም የፈርዛዊውንም የኢያቡሳዊውንም የጌርጌሳዊውንም ምድር ለእርሱ ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳን አደረግ። አንተም ጻድቅ ነህና ቃሌን ፈጸም። በግብፅ ሳሉ የአባታችንን መከራ አየ፣ በኤርትራ ባህርም ሳሉ ጩኸታቸውንም ሰማ። እንደታበዩባቸውም አውቀ ነበርና በፈርዖንና በባሪያዎቹ ሁሉ በምድሩም ሕዝብ ሁሉ ላይ ምልክትና ተአምራት አሳየ። ዛሬ እንደሆነው ስምህን አስጠራ። ከፊታቸውም ባህሩን ከፈለ፣ በባህሩ መካከል በደረቅ አለፉ። ጠላቶቻቸውን ግን
ድንጋይ ለጥልቅ ውሃ እንዲጣል በቀላይ ውስጥ ጣላቸው። የሚሄዱበትንም መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራቸው። ወደ ሲናም ተራራ ወረደ፣ ከሰማያም ተናገራቸው። ቅኑን ፍርድና እውነቱን ሕግ መልካሙንም ስርዓትና ትእዛዝ ሰጣቸው። የተቀደሰውንም ሰንበት አስታወቃቸው። ትእዛዝንና ስርዓትን ሕግ በባሪያ በሙሴ እጅ አዘዛቸው። ለራባቸውም ከሰማይ እንጀራ ሰጣቸው፣ ለጥማቸውም ከዓለቱ ውሃ አመጣላቸው። ወደ ማልላቸው ምድር ገብቶ ይወርሱ ዘንድ አዘዛቸው። ነገር ግን እነሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ፣ ትእዛዝንም አልሰሙም፣ ለመስማትም እምቢ አሉ። ያደረግላቸውን ተአምራት አላሰቡም፣ አንገታቸውንም አደነደኑ። በአመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ። አንተ ግን ይቅር ባይ ቸርና መሐሪ አምላክ፣ ለቁጣም የምትዘገይ ምሕረትንም የምታበዛ ነህና አልተዋቸውም። ቀልጦ የተሰራውን እምቦሳ አድርገው ከግብፅ ያወጣ አምላክ ይህ ነው ባሉ ጊዜ፣ እጅግም ባስቆጡ ጊዜ አንተ በምሕረት ብዛት በምድረ በዳ አልተዋቸውም። በመንገድም ይመራቸው ዘንድ የደመና አምድ በቀንም የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከእነርሱ አራቅ። ይቀጥላል እያለ እና በሶስተኛው ቀን ይህንን ቃል ህዝቡ መናገር ጀመሩ። እስከ ሶስተኛው ቀን ቃሉን ያሰላስል ነበር። ለክርስቲያኖች እኔ ዛሬ ወንድሞችና እህቶች የሚላችሁ የእግዚአብሔርን ቃል ስትነሱ፣ ጠዋት ለስፖርት ወደ መስሪያ ቤት ለመሄድ ስትነሱ እስከ አንድ ሁለት ጥቅስ አንድ ሁለት ምዕራፍ ቁጥር አንብባችሁ ውጡ። የተወሰነ አሰላስሉ። ያንን ቃል እየነዳችሁ መንገድ እየሄዳችሁ ወክ እያደረጋችሁ ስራ እየሰራችሁ ያንን ቃል አሰላስሉ። መጸለይ ያቃታችሁ፣ መቆም ያቃታችሁ፣ በእግዚአብሔር ፊት መንበርከክ ያቃታችሁ የጸሎት አቅም እንዲኖራችሁ፣ ወደ እግዚአብሔር የምንተከተክ ልብ እንዲኖራችሁ፣ አፋችሁ በእሳት እንድነካ፣ በቃ የሚያጸልይ የእግዚአብሔር መንፈስ እንዲመጣ መጀመሪያ ማድረግ ያለባችሁ ነገር ቢኖር ወደ እግዚአብሔር ወደ ቃሉ ጠጋ በሉ። ቃሉን ስሙ። የሰማችሁትን ቃል አሰላስሉ። አንብቡ። ያነበባችሁትን ቃል አሰላስሉ። እርግጠኛ ነኝ በዚህ ሰዓት ለመጸለይ ብንል እኔ ልጸልይ የሚል ሰው እምንት ነው። በዚህ ሰዓት እምብዛም አይገኝም። ስለዚህ ሰው ከጸሎት ከመገኘቱ በእግዚአብሔር ፊት ካለው ከትጋቱ መንፈስ ርቋል። ውስጡ ደርቋል። ህይወቱ ደርቋል። ክርስቲያኑ መጸለይ የማይችልበት ዘመን ደርሷል። ይህ ዘመን ሰው መንበርከክ አቅቶታል። መጸለይ አቅቶታል። በእግዚአብሔር ፊት ራስን በሚዛኑ ላይ ማስቀመጥ አቅቶታል። ሩጫችን በጣም ያየለ ነው። እስኪ ራሳችን እናስብና ወደ ጸሎቱ ከመግባታችን በፊት የእግዚአብሔር ቃል እኛን እንዲያነሳሳን ቃሉን እናንብብ። ይሄ ቃል ስናሰላስል በውስጣችን የሞተውን መንፈሳዊ ማንነታችን ውስጣዊ የጸሎት አቅማችንን መልሶ ያነቃቀናል። በዚያን ሰዓት ማቆም ወደ ማንችለው ጸሎት ልክ እንገባለን። ይህ መንፈስ በኢየሱስ ክርስቶስ ያገኛችሁ። ወደ ጸሎት መንፈስ እግዚአብሔር ቤተክርስቲያኒቷን ይመልስ። የሰው ልቦና፣ የሰው ህይወት፣ የሰው አቅም ሁሉ ወደ ጸሎት እንዲሆን የእግዚአብሔር መንፈስ ያግዘን። ተባረኩ።